እሳቸውም ምህረቱን ተቀብሎ አካልን ወደ ሰላም እንዲመጡ አድርገዋል። ምናልባት ምኒልክ ይሄን እንደዚህ ሲያደርጉ የሀገራችን ሽማግሌ አይጥፋ ሽማግሌ በመኖሩ ይላሉ ዜናይና እግዚአብሔርን አመሰግነዋለሁ ሽማግሌ በመኖሩ አሉ እዚህ ጽሑፍ ላይ። ስለዚህ ይሄ ዶክመንት እኔ ጋር ከ15 ዓመት በላይ ተቀምጧል። በኋላ ሰውየው ምን ሆኑ ጦልሃ ጃፈር ወደ ግል ተስፋቸው ገቡ። በቃ ሀገሬ ጋራ ነው ሃይማኖት የግል ነው የሚለውን ከተቀበሉ በኋላ ከንጉሱ እስካሁን ከንጉሱ ጋር ይዋጉ ነበር ለረጅም ጊዜ። ከዮሐንስም ጋር ተዋግተዋል። ዮሐንስም ደግሞ እንትን ብሎ አፄ ምኒልክ ጋር ተዋግተዋል። በሽማግሌ አማካኝነት ሁለቱም ከተደራደሩና ከተዋዩ በኋላ አልነካህም ከዚህ በኋላ ሀገር የግል የጋራ ነው ሃይማኖት የግል ነው ብሎ ሲሏቸው ይሄን ካዙ በኋላ ወደ ማህበረሰባቸው ተቀላቀሉ ወደ ግል ተስፋቸው ማለት ነው። ስለዚህ ይሄ ዶክመንት 15 ዓመት አካባቢ ተቀምጧል። አሁን አቶ አሚን ኢድሪስ በክብር ወስዶ ማን ሙዚየም ነው እንዳስረክብ ቢላሉ ሀበሻ ሙዚየም እንዲያስረክብ ተከበረ። 1905 ነው እንግዲህ በክብር ሰጥቷል። አመሰግናለሁ። ይሄ እንደዛ ነው።